ቅድም እኮ ተፈራ እንደዚህ እየሆነ ያለው ያንቺን የጋብቻ ፊርማ ለማግኘት ነው ብለሽኛል። አሁን ደግሞ እንዳገባው ልታስገድጂኝ ነው? ብርቱካን የሞተችበትን ምሽት ጨምሮ። ብርቱካን የቤርሳን ናት? አንቺ ደግሞ ማያገባሽ ጥልቅ አትበይ። ተፈራ ካደጋው በኋላ ቤርሳን እንዴት አድርጎ እንደደበቃት አምሳልና ሎሚ እንዴት እንደሚያንቀጠቅጧት አላየሽም? ታዲያ ይሄ ምን ማለት ነው? ምናልባት ቤርሳ እውነተኛ እህትሽ ብትሆንስ? ይኸውልሽ መጀመሪያ ስለ ሰርጋችን ማሰብ አለብን። ሰርጋችን በጣም ትልቅና ደማቅ መሆን አለበት። የቤርሳ አይምሮ እንዴት ሊደነዝዝ እንደቻለ የምታውቂው ነገር አለ? በፍጹም እመቤት ሙና፣ እኔ ምንም ነገር የማውቀው ነገር የለም። እኔ በጣም ነው የገረመኝ ራይል። ከድሮ ባሌ ነው ያረገዝኩት እኮ ስትይው ተፈራ ፊት ላይ ፍርሃት እንጂ እኮ ንዴት አልነበረበትም። እኔማ ያበደ ነበር ይመስለኝ። እንዴት አንድ ሰው ከሌላ ነው ያረገዝኩት ስትለው ይሁን ግድ የለም አግቢኝ ይላል? በጤናው ነው? እኔም እሱን የገረመኝ ሙና። ለተፈራ እውነቱን ስነግረው በጥላቻ ከዚህ ቤት አባሮ ይጥለኛል የሚለው እቅዴ ውስጥ ነበር። እሱ ግን በተቃራኒው ተንበርክኮ ሊለምነኝ ምንም አልቀረውም። አግቢኝና ነፃነትሽን ሰጥሻለሁ ሲለኝ መቼም አይን ውስጥ የነበረው መቅበዝበዝ አይተሽዋል። ለምንድን ነው እንደዚህ እኔን ለማግባት የሚንቀጠቀጠው? እኔም ግራ ገብቶኛል። ተፈራ ለፍቅር በጭራሽ እንደዚህ የሚሆን ሰው አይደለም። እኔ በደንብ አውቀዋለሁ። እሱ ገንዘብና ስልጣን ነው ጣውቱ። የጋብቻው ፊርማ የምታውቂውን ሚስጥር ለማፈን ነው ብንል ህፃኑን በሰማ ጊዜ ደግሞ ድራማ ያቆም ነበር። ነገሩ ቀጠለ። የህግ ከለላ ነው ወይስ ከንብረቱ ጋር ያንቺ ፊርማ ግንኙነት አለው? አንድ ነገር ልጠይቅሽ። አንቺ ስለ በዚህ ቤት ሚስጥር በጣም ብዙ ታውቂያለሽ። ይሄን ፎቶ እዩ። ወይኔ እሱ አባቴ ታረቀኝ ነው። አብራው ደግሞ ያለችው ብርቱካን ናት አይደል? አዎ ብርቱካን ናት። ይሄ ፎቶ ከየት አገኘሽው? ታረቀኝ ማን ነው? እንዴት ሊተዋወቁ ቻሉ? እኔ ምንም የማውቀው ነገር የለም። አባቴ በጣም ልጅ ሆኜ ነው የሞተው። ስለዚህ ታሪክ ምንም የሰማሁት ነገር የለም። ይሄን ፎቶ ራሱ ያገኘሁት በቅርቡ እዚህ ቤት ውስጥ ካስበረብር ነው። አባቴ ከቤርሳ እናት ጋር ምን አይነት ግንኙነት ነበረው? ተፈራ እኔን ለማግባት የሄደበት ርቀት ከዚህ ፎቶ ጀርባ ከተቀበረው ታሪክ ጋር የተያያዘ ይመስለኛል። ኧረ እኔ በፍጹም አላውቅም። እዚህ ቤት በነበርኩበት ጊዜ እንደዚህ የሚባል ስም በፍጹም ሰምቼ አላውቅም። ነገር ግን ብርቱካን ከመሞቷ በፊት ከሆነ ሰው ጋር የሆነ ሚስጥር እንደነበራት አስታውሳለሁ። ምን አይነት ሚስጥር? ነግሬሽ የለ እንዴ? ቤርሳን ከተፈራ አልወለደቻትም። ሌላስ ግን አላውቅም። ተፈራ ግን በጣም ፈልጎሻል። ፍቅር እንዳልሆነ ደግሞ ግልጽ ነው።
ሚስጥር ለመደበቅ ይሄ ሁሉ ድራማ? ተፈራ የማይታመንና የማይገመት ሰው ነው። ይሄ ፎቶ ከጀርባው ትልቅ ሚስጥር አለው። አዎ ተፈራ ማዘጋጃ ቤት እንሄድ ያለው የዚህን ፎቶ ታሪክ እስከ መጨረሻው ለመቅበር ነው። ያንቺን ፊርማ ካገኘ ደግሞ አንቺንም ልጅሽንም የሱን ምርኮኛ ያደርጋችኋል። ለዚህ ነው የኔን ፊርማ በጭራሽ የማያገኘው። ተፈራ የፈለገውን ወጥመድ ቢዘረጋ እኔ በብርቱካንና በአባቴ መካከል ምን እንዳለ ሳላረጋግጥ ከዚህ ቤት በጭራሽ አልወጣም። እዚህ ቤት ለመቆየት መፈረምሽ ግድ ቢሆንስ? እንዴት ብዬ ነው ተፈራን የማገባው? ምን እንደምልሽ አላውቅም። ሎሚ ተፈራ ምን እየሆነ እንደሆነ ይገባሻል? አረ እኔ ጭንቅላቴ ሊቀደል ነው። ሰሚዋለሽ ሳሎን ውስጥ እያለ ያለውን ሰምቻለሁ። አምሳል እንዴት አልሰማም? ራሄል አርግዣለሁ ልጁም የሞተው ባሌ ነው ስትለው ጋሽ ተፈራ ይሄን ቤት ያነደዋል እኛንም ይገለናል ብዬ ስጠብቅ እሱ ግን ከማንም ብታረግሽ ግድ የለኝም እኔ ነፃነትሽን እሰጥሻለሁ አላት። ሎሚ ተፈራ እኮ ነው ያ ኩሩ ጨካኝ ለማንም የማያዝ ነው የሚረግጠው እንጂ መረገጥን የማይወድ ተፈራ። ከሌላ ሰው ያረገዘችን ሴት ለማግባት እንዲህ ሲንቀጠቀስ ስታየው ምንም አልመሰለሽም? እኔማ ጨርሶ አልገባኝም። ቤርሳን ይዘሻት ውጪ መንገድ ላይ ጠብቃቸዋለሁ ብሎ ሲያዘኝ እኮ የቤርሳን ሚስጥር ለመሸሸግ የቸኮለ መስሎኝ ነበር። አሁን ግን ሳስበው ራሄልን ለማግባት ቤርሳን መስዋዕት ለማድረግ ያሰበ ነው የሚመስለው። የራሄል ፊርማ ለሱ ከማንም በላይ ህይወቱ አድርጎ እኮ ነው የለመናት። የሆነ የደበቀን ትልቅ ጉድማ አለ ሎሚ። እኔና እሱ ብዙ ሚስጥር አብረን ቀብረናል። ብርቱካን የሞተችበትን ምሽት ጨምሮ። ብርቱካን የቤርሳን ናት? አንቺ ደግሞ ማያገባሽ ጥልቅ አትበይ እንዴ። ያኔ ትተዋወቃላችሁ እንዴ? አንተዋወቅም። አሁን ብርቱካን የሞተች ምሽት አልሽ እኮ። ተሳስቼ ነው እባክሽ። ቢገርም ነው እዚህ ቤት ጉድ። ለምንድን ነው ግን እንደዚህ ከራሄል ጋር ጋብቻው እንደዚህ ፈለገው? ከራሄል አባት ጋር ምን? አንቺ ዝም በይ እባክሽ። እኔ ራሄልን በጣም ነው የፈራኋት። ቅድም ግቢ ውስጥ ስትይዘኝ ፊቷ ላይ ያየሁት እሳት ነበር። ይሄንን ነው የምልሽ ሎሚ። ተፈራ ራሱን ለማዳን ሲል እኔንም አንቺንም አሳልፎ ከመስጠት ወደ ኋላ አይልም። አስበሽዋል? ራሄልን ለማግባት የሄደበት ርቀት እኛን ማዕበል ውስጥ ጥሎ እሱ የሚወጣበትን ዘዴ እያመቻቸ ነው። ነፃነትሽን ሰጥሻለሁ ሲላት የእኛን ነፃነት መሸጡን እያሳወቀን ነው። ታዲያ ምን ልናደርግ ነው? ተፈራ ነገ ጧት መዘጋጃ እንሂድ እያለ ነው። ራሄል ደግሞ ከፈረመች የኛ እስኩ ነገር ምን እንዴት ሊሆን ነው? ራሄል በፍጹም መፈረም የለባት። ራሄል ጋብቻውን ተቀበለች ማለት እኮ ተፈራ ሙሉ ለሙሉ የበላይነቱን ያገኛል።
አስበሽዋል? ራሔል ተፈራን ስለምታውቀው በቀላሉ የምትፈርምለት አይመስለኝም። ሎሚ፣ አሁን በየፊናችን ራሳችንን መጠንቀቅ አለብን። ተፈራ እኛን ሳይሆን ራሱን ነው እያዳነ ያለው። ያሽ ቺርስ ለደስ እንዴ! አይ በጭራሽ አንቺ መጠጣት የለብሽም። ለልጃችን ጥሩ አይሆንም። ከዚህ በኋላ አንቺ መጠጣት ያለብሽ ንጹህ ውሃውን ጭማቂ ብቻ ነው። ይሄ እኔ ነኝ የምጠጣው። አንተ ገና ካሁኑ አረገዝኩ ከማለት ዶክተር ለመሆን አማረክ እንዴ? ከዚህ በኋላ ለሁሉም ነገር ጥንቃቄ ማድረግ አለብን። የእውነት ግን የማይታመን ነው ማርቲ። ቅድም ምግብ ቤት ውስጥ ስነግረኝ እውነት አልመሰለኝም፣ ግን ሳስበው ደግሞ በህይወቴ ከሰማኋቸው ትላልቅ ዜናዎች ውስጥ ሁሉ ይሄ በጣም ምርጡ ዜና ነው። አባት ልሆን እኮ ነው። ይኸውልሽ መጀመሪያ ስለ ሰርጋችን ማሰብ አለብን። ሰርጋችን በጣም ትልቅና ደማቅ መሆን አለበት። ስለምትለብሺው ቤሎ፣ ስለምንጠራቸው ሰዎች፣ የምንኖርበት ሰፊና አዲስ ቤት፣ ነገሮችን በአስቸኳይ ማስተካከል አለብኝ። የትዳር ህይወታችን ፍጹም መሆን አለበት። ፍጹም። እንዴ ቆይ፣ ስለ ቤሎ ስለ ሰርግ ማውራት ያለብህ አንተ ነው ወይስ እኔ ነኝ? ልክ እንደ ሴት ልጅ እኮ ነው ያወራው። ቆይ የዚህን ያክል እንዲህ ማቀድ ለምን አስፈለገ? እኔ ከቤተሰቤ ጫና መውጣት የሚችለውና የራሴን ዓለም መመስረት የሚችለው አሁን ነው። ይሄ ልጅ ለእኔ አዲስ መነሻዬ ነው። እሺ፣ እኔም አዲስ ህይወት መመስረቱን እፈልገዋለሁ። ግን ከዛ በፊት መቅደም ያለበት ነገር አለ። ከቤተሰቦች ጋር ወስደት አስተዋውቀኛል። ሁሉም ሰው ሚስትህ እንደሆንኩኝ እንዲያውቅ እፈልጋለሁ። ማርቲ፣ አሁን ቤት ውስጥ ስላለው ውጥረት ነግሬሻለሁ። አሁን በጣም ነገሮች ተወሳስበዋል። ቆይ የፈለገ የተወሳሰበ ቢሆንስ? እኔ የልጅህ እናትና ባለቤት ልሆን ነው። ለአባትህና ለቤተሰቦች ማሳወቅ አለብህ። ደግሞ እንዲህ ተደባብቀን መኖር አንችልም። አውቃለሁ። መጀመሪያ ይሄን ትልቅ ዜና ለነሱ መንገር አለብኝ። ይሄን ነገር ለቤተሰቦቼ መናገር አለብኝ። መጀመሪያ ለአባቴ ልጅ ልወልድ እንደሆነና ቤተሰብ ለመሰረት እንደሆነ ቅድሚያ ልነግረው ይገባል። ያንን ካደረግኩ በኋላና ቤተሰብ ውስጥ ያለውን ነገር ትንሽ ካረጋጋው በኋላ ወስጄ ከቤተሰቦቼ ጋር አስተዋውቅሻለሁ። ቃል እገባልሻለሁ። አምናለሁ። ቃል መግባት አይጠበቅብህ። ቆይ ግን ለምንድን ነው እስከዛሬ የደበቅሽ? እኔም እኮ ገና ማወቄ እኮ ነው። ቢሆንም ግን ያወቅሽ ቀን ነበር ልትነግሪኝ የሚገባው። ይህንን ደስታ ረዘም ላለ ጊዜ ይደሰተው ነበር። እኔማ እንደዚህ ትደስታለህ ብዬ አልገመትኩም ነበር።
እንዴት? ልጅ መውለድ፣ ትልቅ ቤተሰብ መመስረት በጣም ያጓጓል። በጣም ራሄል አሁን ተፈራን አላገባም ብለሽ ይሄንን ፎቶ ከዚህ ቤት ይዘሽ ብትወጪ ምን እንደምታተርፊ ታውቂያለሽ? ከበሩ እንደወጣሽ አንቺንም ሆነ ይሄንን ፎቶ በቀላሉ ነው የሚያጠፋችሁ። እውነቱ እዚህ ቤት ውስጥ ነው ተቀብሮ ያለው። ምን እያልሽ ነው ሙና? ቅድም እኮ ተፈራ እንደዚህ እየሆነ ያለው ያንቺን የጋብቻ ፊርማ ለማግኘት ነው ብለሽኛል። አሁን ደግሞ እንዳገባው ልታስገድጂኝ ነው? ይሄንን ፎቶ በደንብ ተመልከቹ። አባትሽ ታረቀኝና የቤርሳ እናት። ቆይ ግን አንድ ነገር ልብ ብለሽ ታውቂያለሽ? ተፈራ ካደጋው በኋላ ቤርሳን እንዴት አድርጎ እንደደበቃት፣ አምሳልና ሎሚ እንዴት እንደሚያንቀጠቅጧት አላየሽም? ታዲያ ይሄ ምን ማለት ነው? ምናልባት ቤርሳ እውነተኛ እህትሽ ብትሆንስ? ምናልባት አባትሽና ብርቱካን የቀበሩት ሚስጥር ቤርሳ ብትሆንስ? ምን እያልሽ ነው ሙና? ቤርሳ የኔ እህት በፍጹም ልትሆናችን። ለምን አይሆንም? ተፈራ አንቺን ለማግባት እንደ እብድ ቢቅበጠበጠው አሁን ሚስጥሩ አልገባሽም? አንቺን ካገኘ አንቺን እዚህ ቤት ህጋዊ ባለቤት ካደረገሽ ነገ ሚስጥሩ እንኳን ቢወጣ ንብረቱ፣ አንቺ፣ ቤርሳ ሁሉም ነገር በቁጥጥር ስር ነው የሚሆንለት። ሊሆን አይችልም። ሊሆን አይችልም። ቅዠት ነው። የኔ አባት በጣም ጨዋ ነው። ትዳሩን ወዳድ ነው። አንቺ ይሄንን ሰንሰለት ሳትበጥሽ እውነቱን ሳታውቂ ይሄንን ቤት ጥለሽ ብትሄጂስ? ስለ አባትሽም ሆነ ስለ ቤርሳ እውነቱን ሳታውቂ ለዘላለም ትቀሪያለሽ። ተፈራን ለማሸነፍ ወደ እሳት ውስጥ መግባት አለብሽ። እና ተፈራን አግብቼ እዚህ ቤት ውስጥ ሆኜ ሚስጥሩን እንድፈልግ ነው የምትመክሪኝ? አዎ አግቢው። እዚህ ቤት ውስጥ ሆነሽ እጁን በካቴና የምታስሪበትን ማስረጃ ፈልጊ። እሱ ነፃነት ሰጥሻለሁ ብሎሻል። ያንን ነፃነት ተጠቀሚበት። እኔም ካንቺ ጎን እሆናለሁ። ይሄንን ጋብቻ እውነቱን ማውጫ ወጥመድ አድርጊው ራሄል። አለበለዚያ ተፈራ ለዘላለም አሸንፎን ይኖራል። እንዴት አገባዋለሁ? አንቺ ድምጽ ከሌለሽ እኔም ከዚህ ቤት እባረራለሁ። አንቺም ብቻሽን ትቀሪያለሽ።
ጋሼ ምን ፈለግሽ ደግሞ? ሂዱና ተኙ አልኳችሁ እኮ። ጋሼ እትዬ ሙናን መቼ ነው ከዚህ ቤት የምታስወጣት? ምን አገባሽ? እኔ እኮ እሷ እዚህ ቤት እያለች መተንፈስ አልቻልኩም። አተንፍሻ። አንቺ ስለሙና ምን አገባሽ? እኔ እኮ እሷን ዝም ያልኳት ስለምፈራት እንዳይመስልሽ። እቺን ሰይጣን ሴት ከዚህ ቤት እንዴት እንደማባራት እኔ ለራሴ እየሰራሁበት ነው። ጋሼ እትዬ ሙና ራሄልን እያሳመነቻት ነው። አንተ እሷን ለማግባት እያግባባህ፣ እሷ ደግሞ ከጀርባ ሆና ስትስቅብህ ነበር። ሎሚ ብለሽ እኔን ማስተማር ጀመርሽ። ራሄል ነገ ጧት ትፈርማለች። ራሄል ከፈረመች በኋላ ሙና የምትይዘውና የምትለቀውን ታጣለች። የሙና ጥርስ የሚነቀለው ራሄል የኔ ህጋዊ ሚስት ሆና ከፈረመች በኋላ ነው። እሺ ጋሽ። እሺ ቤርሳስ? ሙና እኮ የቤርሳን ትውስታ ማጣት ሰበቡን እኔ ላይ ያደረገችው ነው። እኔ ምንም አላደረኩም። አንድም ቃል ሳትጨምሪ ከአጠገቤ ዞር በይ። አሁንም ህልም ነው የሚመስለኝ ይሄ ነገር። የኔና አንቺ ህይወት፣ በሆድሽ ያለው አዲሱ ፍጥረት፣ ገና ለአንቺና ለልጄ የማደርገውን ነገር ሳስብ ውስጤ በደስታ ይሞላል። እውነት ለመናገር ከዛ ቤት ህግጋትና ጫጫታ ተለይቼ ከአንቺ ጋር በዚህ ሁኔታ መሆን መታደል ነው። እኔም በጣም ነው ደስ ያለኝ እሱ ባለው። ግን ቅድም ስለ ቤተሰቦች ስታስብ ጭንቀትና ፍርሃት ይታይብሃል። ዝም ብሎ ነው። ቆይ ለምንድን ነው የምትሳቀቀው? እኔ እኮ ያኔ ተራ ነገር ነው የምፈልገው ያልኩክ ስለማልወድ ሳይሆን በትዳር ሰንሰለቱ ስላለመታጠር ፈልጌ ነው። አሁን ግን ሁሉም ነገር ተቀይሯል። አሁን ስላንተ ሁሉንም ነገር ማወቅ እፈልጋለሁ። የኔን ማንነት ታውቂዋለሽ እኔ ቆንጆ። እኔ ለአንቺና ለልጃችን ስል የትኛውንም መስዋዕትነት ለመክፈል ተዘጋጀው። በቤተሰቦቼ ራኩኝ ተራ ሰው ነኝ። ፍቅሬንና ሰላሜን በምንም ነገር አልለካው። ተራ ሰውማ አይደለም።
ቅድም እጅን ለመታጠብ ስትሄድ ስልክክ ላይ አንድ መልእክት ገባና በድንገት አየሁት። ከባንክ ነበረ። በሚሊዮኖች የሚቆጠሩ ብሮች ናቸው የገቡት። ይሄ ሁሉ ገንዘብ ያንተ? ያንን አየሽው እንዴ? እንደነገርኩሽ አባቴ በጣም ሀብታም ነው፣ ተደማጭነትም ያለው ጭምር። ቅድም ምግብ ቤት ውስጥ የነገርኩሽ የቤተሰብ ፉክክር፣ የሴራ ድራማ፣ ስልጣን ያልኩሽ ይሄንን ነበረ። እኔ ግን ያን ሁሉ ሀብትና ዝና ትቼ በራሴ ጥረት አነስተኛ ህይወት መመስረት ነው የምፈልገው። የኔ ምስኪን፣ እኔ እኮ ይህን ሁሉ ነገር አላውቅም ነበር። ቆይ እንዴት ይህንን ሁሉ ጫና ተሸክመክ ኖርክ? ይኸውልህ እኔ ስለ ገንዘቡም ሆነ ስለ ስሙ ግድ አይሰጠኝም። አንተ ብቻ ደህና እንድትሆንልኝ ነው የምፈልገው። በጣም አመሰግናለሁ። እኔ የምፈልገው ከቤተሰብ ጥላ መላቀቅ ነው። እኔ ግን ከአንተ ጋር በድብቅና በጥላ መኖር ሰልችቶኛል። ቆይ አሁን እኮ ልጅ ልንወልድ ነው አይደል? ስለዚህ ልጅህ ደግሞ በአባቱ ሊኮራ ይገባል። ከትልልቅ ቤተሰቦቹ ጋር መታወቅ አለበት። እንዴት ነው የምታስበው? ይኸውልህ ሱቢ፣ እኔ አባትህ መታወቅ የፈለግኩት ለሀብትና ለዝና ብዬ አይደለም። ያንተ ህጋዊ ሚስት መሆኔን እንዲያውቁና እንዲባርኩን እንዲመርቁን ለዓለም ሁሉ ማሳየት ስለምፈልግ ነው ያንተን ክብር። እሺ ነገሮች አንቺ እንደምታስቢያቸው ቀላል አይደሉም። አባቴ ተፈራ በጣም ጨካኝ ሰው ነው። ሰዎችን በገንዘብ ለመግዛት የሚሞክርም ነው። እኔ አንቺን ወደዛ ጭቃ ዓለም ውስጥ ይዤ መግባት አልፈልግም። አውቃለሁ እኮ የኔ ፍቅር፣ አንተ እኮ አሁን የራስን ቤተሰብ ልትመሰርት አባትም ልትሆን እኮ ነው። እኔ ደግሞ ከጎን ሆኜ እደግፍሃለሁ። አባትም ምንም ያህል ጨካኝ ቢሆን እኮ ልጁ አባት እንደሆነ ሲያውቅ በልጁ የሚጨክን አይመስለኝም። አያት እንደሆነ ሲሰማ ደግሞ በጣም ነው ደስ የሚለው። ማርቲ፣ ያልገባሽ አንድ ነገር አለ። አባዬ ዛሬ ቤት እንዳልሄድ ያደረገበት የራሱ የሆነ ምስጢር ስላለው ነው። በዚህ ሰዓት እዛ ብቅ ማለታችን ነገሮችን ማባባስ ነው የሚሆነው። ስለዚህ መጀመሪያ እኔ ልሄድና ነገሮችን ላረጋጋ፣ ከዛ በኋላ የልጁን ዜና እነግረዋለሁ። አይሆንም። ብቻንማ እንድትሄድ አልፈልግም። ያ ጨካኝ አባትን ሄደን አብረን እንጋፈጠዋለን። ስለዚህ ጠዋት አብረን ነው የምንሄደው። እሺ ነህ ፍቅር? አንቺ ምንድነው ስታይ ሁሉ የምትደነግጪው? መሬት ተሰንጥቃ ልትወጥሽ እኮ ነው የምትመስዪው። ኧረ እመቤት ሙና፣ ለሌላ አይደለም አክብሮት ነው። ጋሼ እዚህ ቤት እንግዳ ካለ ቀስ እያላችሁ ሂዱ ስለሚለን ድንቄም አክብሮት። እኔን አታውቂኝም ማለት ነው። እኔ እዚህ ቤት ስኖር አንቺ ገና ዕቃ ማጠቢያውን ሲልክ እንኳን አታውቂውም ነበር።
ያንቺን ፍርሃትና አክብሮት ደግሞ በሚገባ ልይቻውቀዋለሁ። የሆነ የደበቅሽው ትልቅ ነገር አለ። እኔ ቀልቤ ከባድ ነው። ሌባ እንኳን ገና ከሩቅ ሲያየኝ ይረበሻል። ይኸው አሁን እንኳን ይኸው ፊትሽ ላይ የሚነበበው ክህደት ነው። ለምን ነው የምታቀረቅሪው? እውነቱን ለመናገር ስለፈራሽ? እኔን ሳይሆን ውስጥሽ ያለውን ጉድ ነው የፈራሽው። እስኪ ንገሪኝ፣ ስለ ቤርሳ የምታውቂው ነገር ምንድን ነው? ያኔ በትክክል የተፈጠረው ነገር ምንድን ነው? የምታውቂው ነገር አለ አይደል? ስለ ቤርሳ? ኧረ እኔ ምን አውቃለሁ? እኔ እኮ እሷን የመንከባከብና ስራ የመስራት ነው ግዴታዬ። እኔ ካደጋው በኋላ ምን እንደተፈጠረ ምንም ነገር አላውቅም። ካደጋው በኋላ እያልሽ አትደናገጭ። ቤርሳ የደረሰባት አደጋ ተፈራና አምሳል እንደሚሉት ውጭ ላይ በደረሰባት አደጋ እንዳልሆነ ልቤ ይገባዋል። እውነት ለመናገር ያ አደጋ የተባለው ነገር ሲፈጠር አንቺ እዚህ ግቢ ውስጥ ነበርሽ። የዛ ቀን ምን እንደተፈጠረና የቤርሳ አይምሮ እንዴት ሊደነዝዝ እንደቻለ የምታውቂው ነገር አለ? በፍጹም እመቤት ሙና፣ እኔ ምንም ነገር የማውቀው ነገር የለም። እኔ እኮ ምስኪን ሰው ነኝ። ጋሽ ተፈራና አምሳል ከሚሉኝ ነገር ውጪ እኔ ምንም የማውቀው ነገር የለም። እባክሽን እመቤት ሙና ከዚህ ነገር ውስጥ አውጪ። አይሌባ አይሌባ ማዕረግ ታበሻለሽ እመቤቴ ጋሼ። ኧረ እኔ ታዲያ ማን ልበል? ወይዘሮ ወይዘሪት? ሎሚ አስቢ፣ ተፈራ ዛሬ ራሄልን ለማግባት ሲል የገዛ ልጆቹ እሱ ባለውና ቤርሳን ጨምሮ አሳልፎ ለመስጠት ዝግጁ ሆኗል። አንቺን የመሰለች ምስኪን ሰራተኛ ደግሞ ነገ ጠዋት ፖሊስ ሲመጣ አሳልፎ ሊሰጥሽ ዝግጁ ነው። ያንን ሚስጥር የሸሸግሽበት መንገድ ቤርሳን እዚህ ቤት አስራችሁ ያሰቃያችሁበት እውነት ሲወጣ ተፈራ መጥቶ አይደልሽም። እባክሽ እመቤት ሙና እኔ ምንም ማውቀው ነገር የለም። የጋሼን ትዕዛዝ ባልሰማ ኖሮ እዚህ ቤት አንዲት ቀን አላድርም ነበር። አየሽ አይደል? አሁን እውነቱን ተነፈሽ። ሎሚ ራስሽን ማዳን ከፈለግሽ ከኔና ከራሄል ጎን መቆም አለብሽ። ተፈራ የፈረደባትን ያችን ምስኪን ልጅ ቤርሳን ህይወቷን ያበላሽበትን መንገድ እያንዳንዷን ምስጢር በአፍሽ የምትተፊበት ጊዜ ቅርብ ነው። አሁን ሂጂ ወደ መኝታሽ። ግን እንዳትረሽ፣ ሁልጊዜ እንደ ጥላ ሆኜ እከተልሻለሁ። እሱቤ የኔ ፍቅር እሱቤ አንተ ሻወር ነህ እንዴ? እሱቤ
ይሄ ምን አይነት ቀልድ ነው? ይቀልዳል። ማርቲ ይቅርታ አድርጊልኝ። አንቺንና ልጄን በጣም ወዳቸዋለሁ። ነገር ግን ያንን ህይወትና ሀብት ስታይ አይኖችሽ ውስጥ ያየሁት ጉጉት አስፈራኝ። እኔ ከዚያ ዓለም መሸሽ ነው የምፈልገው። እንዳትፈልጊ። ቻው። ወይኔ ማርታ፣ የትም ብትደበቅ ፈልጌ ያገኛለሁ። ወይኔ ማርታ፣ የማንም መጫወቻ አልሆነ።